በእኔ ምክንያት አደይና ዴቭ አንድ ላይ አለመሆናቸው ውስጤን እያመመኝ ነው። ማይ ግን ለምን ከለከልሻቸው? ይኸውልሽ ምራን፣ እኔ እኮ አንቺ እየተጎዳሽ እንድትኖሪ ስለማልፈልግ ነው። አዎ ገባኝ። ፋሹ አሁን ሰለቻኝ። እኔን ሰለቻኝ። አደይ አበባ እስካሁን ለሊ ስትወስጂ የነበረው መድኃኒት ተመሳሳይ ምርት እንጂ የሚያሽላት መድኃኒት አልነበረም። ታዲያ ቆይ ለሊ እንደዚህ የሆነችው በእናቴ የተሳሳተ መድኃኒት ነው? አዎ አደይ እንደዛ ነው። እንዴት እንደዚህ አይነት ትሳሳታለህ? ሁሉም ነገር ያደረገችው ቤዛ ነች። አደይ ይህናየሽ መጀመሪያ እንዴት ሳታጣራ ሰጣት? ዶክተር እንዴት በዚህ ልክ ግድ የለሽ ትሆናለህ? አደይ በጣም ይቅርታ። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ወደ ቻናል ቤተሰቦች ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። እኔ ጋር ፈጣሪ ይመስገን ዛሬም በአዲስ ክፍል በሰራተኛዋ አደይ ድራማ ነገ ላይ ቀጣይ ክፍል ምን ሊከሰት ይችላል አሁኑን ሀሳቡን ልናደርሳችሁ ወደናል። እናንተ ቪዲዮ ላይክ፣ ሸር አድርጉ። አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። በተወዳጁና ብዙ ቁም ነገር የምናይበት እንግዲህ ሰራተኛዋ አደይ ድራማ የሚቀጥለው ክፍል ምን ይላል? ምንስ ሊሆን ይፈጠር ይችላል? ግምት አስተያየታችሁ እናንተን በኮሜንት ግለጹ። እኛም ልናደርስ ነው እንግዲህ ማለት ነው። አብራችሁን ቆዩ። አደይ እንግዲህ ከለሊ ጋር ይግባባሉ። መድኃኒቱ እንግዲህ ዶክተሩ የተሻለ መድኃኒት ቀይሮ ስለሰጣት ለውጥ እንዳየባት እየነገራት ነበረ። እናም ደግሞ በተሳሳተ መድኃኒት ምክንያት እንደሆነ ይህን የሆነችው ዛሬ ላይ እንግዲህ የመርሳት ችግሩ ከምን እንደመጣ ታውቋል። መጀመሪያ ላይ ግን በቃ ኦቨር ስትረስ ከአቅም በላይ ጭንቀት ነው ብሎ ነበር ያሰበው። ዛሬ ላይ ግን እንግዲህ ነገሮቹን ምርመራ አድርጎ ቸክ ሲያደርግ የተሳሳተ መድኃኒት በቤዛ በኩል እንደተሰጣ ታውቋል። ይህ ስህተቱን መሆኑን አምኖ ግዴለሽ ሳልሆን እሷ ስለሰጠቻ ስላመንኳት ነው በሚል እንግዲህ ቤዛ ሁሉንም ነገር እንዳደረገችው አስቦ ለይቅርታም ጠይቆ እባክሽ ምስጢሩን ጠብቂልን እኔ ዋጋቸውን እሰጣቸዋለሁኝ በማለት ከወንድሟ ጋር የሰሩትን ስራ ቅጣት እያዘጋጀላቸው ነው ማለት ነው። አደይም እንዴት በዚህ ልክ ግዴለሽ ትሆናለህ ብላ በጣም ተናዳበት ነበር። ነገር ግን ደግሞ ያው እንግዲህ ስራ አንድ ሰው ስለማይሰራው ፋርማሲስት ክፍል አድርጎ የቀጠራት እሷን ስለነበር አምኗት ስለነበር ነው ቤዛን ለብቻው አድርጎ ዛሬ ላይ እንግዲህ አደይ አንቺ ነሽን ስራ የሰራሽው እውነቱን ተናገሪ ባለቻት ሰዓት ስትሸመጥጣትና ስትክዳት ልደበድባትም ስትሞክር ደርሶ ስለነበር ቤዛን ሊያናግራት ፈልጓል። ቤዛ ግን በልጅነታችን አዎ መጥፎ ስራ ሰርቼ ይሆናል፣ ምክንያቱም እነሱን መጥፎ ስራ አድርገውብኛል። ነገር ግን አሁን ላይ ሌላ ማንነት ይዤ ሌላ ሰው ነኝ፣ አድጌያለሁ፣ ብዙ ነገሮችን አውቃለሁ፣ ስለ ራሴ ህይወት እንጂ ሰውን ለመበቀል አላስብም በማለት ነገሩን አስተባብላ ልቷሸው ሞክራለች። ዶክተሩ ግን አደይ ያለችው ነገር አሁን ላይ እንድጠራጠር እያደረገኝ ነው። ምናልባት እውነቷን ሊሆን ይችላል ይህን ያሉኝ እያለም አሁን ላይ እንድጠራጠር የሚያደርጉ ብዙ ነገሮች አሉ። ቤዛ እያለም ብቻውን ከራሱ ጋር ሲመክርም ተመልክተናል። እንግዲህ አሹና ሮማንም ዛሬ ላይ ሲጨቃጨቁና በሚለውና በሚሰጣት መልስ እንዳናደዳት ሮማን ሰለቸኝ ስትልም ገልጸዋለች። የሆነው ደግሞ ዳይመንድ እንግዲህ ወደ እነሱ ሄዶ በነበረበት ሰዓት እንውጣና ለአዝናናሽ ከኔ ጋር ፈታ በይ በሚል እንግዲህ አሹና ዳይመንድ በሚሰጣጡት መልስ ስለተናደደች ለምን ቀና መልስ አሰጠውም በማለት ነበር እንግዲህ ሲናገራት የነበረው። እሱም ቢሆን ይሄን መልስ ሰጠው እጅግ ተናዶባት ነገሩ ዳይመንድ ስታይ እኮ አንቺ ሌላ ማንነት ነው የሚኖርሽም ሲላት ነበረ። በሌላ በኩል የተመለከትነው ወደ ገጠሩ ስንሄድ የአደይ ቤተሰቦች እህቷ በተለይ እኔ አደይና ዴቭን ባለመፍቀድሽ እንግዲህ በጣም ነው የተሰማኝ። ሁሉ የመጣው ጣጣ ደግሞ በእኔ ነው። እኔ ደግሞ እውነታውን መጀመሪያ እንደምትወደውና ፍቅረኛዋ እንደሆነ ስላላወቅኩ እንጂ አሁን ላይ በልቤ ያላስበውም በፍጹም። እማዬ ግን ለምን ከለከልሻቸው እያለች ነው። ነገር ግን በእህቴ አይደለም ማንም ሰው በእኔ እንዲያዝንብኝ አልፈልግም። እህቴ ደግሞ እስካሁን ማንንም ቀርባ አውርታ አታውቅም። አሁን ነው ልቧን ከፍታ ለሱ የሰጠችው ስትልም እንግዲህ ከዴቭ ጋር እንድትሆን እናቷን እየጎተጎተቻት ነው። እናቷ ደግሞ ለእሱ አስባላት እንደሆነ እንዳትጎጅ በማለት ትነግራታለች። ግን ለእህቷ ያላትን አስተሳሰብና ሁሉን ነገር ስታስብ ደግሞ እናትየዋም ራሱ የኔ ሀሳቢ ልጅ በማለት አቅፈው ሲስሟትም ተመልክተናል። አባትየው እንግዲህ አደይን ትቷታል። ሊድራት የነበረው የንጉሱ ቤተሰቦች ቅጣት ሊቀጡት እንግዲህ ወደ እነሱም ሂዷል፣ ቀየውን ለቆ ማለት ነው። ብርሃኔም ፈርታለች። አባቴ ከሄደ ሌላ ሰው ይረብሸኛል የሚል ጫኔም እንዲሁ ይመኛታል። ይህን ታውቃለች። አጎትየው ጫኔን አስጠንቅቆታል። አርፈ ተቀመጥ እያለው ነው። እንግዲህ እናትየዋ ምን ያለው ልጅ ብላ አበረታታለች ማለት ነው። ታዲያ በሌላ በኩል አደይ እንግዲህ ለሊን ለመቅረብ እየሞከረች ነበር። ነገር ግን እሷ ልታስታውሳትም አልፈለገችም። አብራት ስትሆንም ጉዳይሽ አይደለም ጓደኛሽ ነው ብትላት እንኳን አይመለከተኝም፣ አላቅሽም
እያለቻት ነው። እንዲሁም ባቡሬንም ከአጠገቧ ማየት አትፈልግም። ብቻ ኤላዬ ነው ምትል። ኤላ እኮ ጥሎሽ ሄዷል ብትላት አደይም ምን ማለትሽ ነው? ልትዋሽኝ እየሞከርሽ ነው ወይ? በማለት እንደውም አደይን ብዙ ነገር ልትል እንዲሁ ሳይሽ ራሱ ነገረኛ ትመስኛለሽ እያለቻት ነው። አደይ ግን ሁሉ እንኳን እያለቻት ርቃት ልትሄድ አልፈለገችም። አቅፋም እንግዲህ እንደ ድሮ ልታወራት ብትሞክር ማመናጭቃ ስጮህባት ጨንቋታል። እናትና አባቴን ጥሩልኝ በማለትም እንግዲህ ይህን ድምፅ ስታሰማቸው ነበረ ማለት ነው። ቤዛ ምን ይገባታላችሁ ታስባላችሁ? ግን ያጭበረበረችውና ይሄ የሰራችው የክፋት ጥግ እንግዲህ የሰረቀችውንም የቀየረችውን መድኃኒት ደግሞ ሌላኛው እንግዲህ የወንጀል ተባባሪ ከነ ባቡሬ እጅ ያመለጠው እንግዲህ ገጀራው አለ። ለሊንም የሚያጠምዳት ለአክስቷ አሳልፎ ሊሰጣት የነበረው ጎረምሳ ዛሬ ላይ መድኃኒቱን ከወንድሟ ከዳኒ ላይ ወስዶ ግን ደግሞ ሁሉንም ካመጣችሁ ነው ገንዘብ እንሰጣችሁ እንጂ አሁን ገንዘብ እንዳታስብ ብሎታል። ቤዛ አልተሳካላትም። ይሄ ነገር ወንድሟ ሲነግራት አላመነችም። ሞኝ ነህ እንዴ በማለት እጅግ በጣም በወንድሟ ላይ ተቆጥታበት እንግዲህ ገጀራውን ፍለጋ ሂዳ ነበር። ሲገናኙም የእናቷ ልጅ መጣሽ ወይ እንደምትመጭ ማቅ ነበር ገንዘብ ብለሽ በማለት እንግዲህ ከእሷ ደግሞ ምን ማለት ነው አንተ ልትበላ ልታጭበረብረኝ ነው ወይ? የእንስሳት ሰጥ እንዴት ነው ሌላ የሚያምርህ በሚል በጥፊ መታው ነበር። ነገር ግን እሱም ጉሮሯን አንቆ ሲጣርጌ ነው ምገልሽ፣ አርፈሽ ተቀመጭ፣ ገንዘብ ከኔ ምንም እንዳትጠብቂ በማለት ልክ ልኳን እየነገራት ነው። እሷም እጅጉን ተናዳለች። ምክንያቱም ወንድሟ ባደረገው ነገር ራሱ የሁሉ ልፋቴ ለዚህ ነበር ወይ ከንቱ አስቀረህ ብለዋለች። ወንድምዬው ያው ወንጀል ስራውንም አብሮ ቢተባበርም ደግሞ መንገዱን አያውቀውም። ስለዚህ እንደተከዳም ገብቶታል ማለት ነው። ቤዛ ቅጣት ይገባታል፣ ትያዝ፣ አሳልፎ እንደሚሰጣት ዶክተሩ እጅግ በጣም ብዙ ነገሮች እንደሚያደርግ እንግዲህ ለአደይም ቃል ገብቶላታል ማለት ነው። ታዲያ የሚከታተላት የቤዛ ወንድም ዶክተሩ ማለት ነው በመንገድ ላይ ከዛው ከገጀራው ጋር ቁማ እየተከራከረች እና እየተሰዳደበች ተመልክቷታል። መኪናውንም ከዛው ቦታ ላይ አስቁሞ ቤዛ ሲል ከመኪናው ወርዶ ይጠራታል። ቤዛ ዶክተር በማለት እዛው ድርቅ ብላለች። በጣም የደነገጠችው ምክንያቱም የማይጠበቅ ከማጋ እንደሆነ የዛኛው ሰው ማንነት ስለማያውቅ ግን ደግሞ እንዴት የሚል ጥያቄ ስለሚፈጥርበት ስለተጠራጠራትም ሁሉንም ነገር እንዳደረገችው ስለገባው አሁን ላይ ከፍተኛ እንግዲህ እርምጃ ይወስድባታል ብለን ነው የምናስበው። ያው የወንጀል ተባባሪ ገጀራውም ሲመለከታት ነበር። ያው እንግዲህ ከሱ ንብረት እንደመጣ መድኃኒት ይጠረጥራል ገጀራውም ማለት ነው። ሶስታቸውም ተፋጠዋል እንግዲህ ዶክተሩ ማለት ነው። ለሊ ወደ ጤናዋ እንደምትመለስ እርግጠኛ ናት። ምክንያቱም አዲስ መድኃኒት ጀምሮላታል። እንግዲህ ያን መድኃኒት ደግሞ ባቡሬ የሚያውቃል እንደጀመረላት እንግዲህ እሱን ስትወስድ ለውጥ እንዳየባት ዶክተሩ ተናግሯል። ለሊ ወደ ጤናዋ ትመለሳለች። ቤዛ ደግሞ ከወንጀል ስራዋ ትያዛለሽ ማለት ነው። አድማጭ ተመልካች እናንተም እንግዲህ ቀጣይ ክፍል ግምት አስተያየታችሁን አስቀምጡ። መልካም ጊዜ። ላይክ፣ ሰብስክራይብ፣ ሸር አድርጉ። አመሰግናለሁ።